ባህር ስታይ ሼኻ ነው የምትመስለው። ባህር ስለ ትምህርትና ፍላጎት እንዴት ነው? በትምህርት ቤት ቆይታህ ምን አይነት ተማሪ ነበርክ? ትምህርት ላይ ደደብ ነበርኩ። ከ1 እስከ 12 ተምሬያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ውድ የሪያድ ኢብኑ ሳቢት ዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ፕሮግራማችን ለየት ያለ እንግዳ ይዘንላችሁ ቀርበናል። በቲክቶክ ገጹ ከ200,000 በላይ ተከታዮችን ማፍራት የቻለ ወጣት ባህር ቃለ ሻዒር አንድ ላይ ነን። ዛሬ ትንሽ ፖድካስት አንድ ላይ እናደርጋለን ብለን ስለ ህይወቱ ስለ ያደገበት አካባቢ አንዳንድ ጥያቄ እንጠይቃለን። ባህር እንዴት ነህ? ደህና አልሐምዱሊላህ። ሰላም ነህ? አይ እንዴት ይላል ሐረር? ማሻአላህ አሪፍ ነች። አላህ ትንሽ አንድ የተወሰኑ ጥያቄዎችን እንጠይቃለን። ባህር ተወልደህ ያደግከው በታሪካዊቷ ባህር ከተማ እንደሆነ እናውቃለን። እስቲ ስለ ሐረርና ስለ አካባቢዋ ትንሽ ንገረን። ጥያቄው አሪፍ ነው። የተወለድኩት ሐረር ከተማ ውስጥ ነው፣ ሸንኮር የሚባል አካባቢ ላይ ታያለን ያደግነው። ሐረር ጅቡል ውስጥ ምናምን ዞርን እንደፈለገን ያለን እዚሁ የሐረር ልጆች ኮሜንት ላይ እስቲ አሳዩ። ሁለተኛ ጥያቄ ባህር ስታይ ሼኻ ነው የምትመስለው። ሁለተኛ ጥያቄ ደግሞ አብዛኛው ሰው የሚጠይቀው ጥያቄ ነው። ባህር ስለ ትምህርትና ፍላጎት እንዴት ነው? በትምህርት ቤት ቆይታህ ምን አይነት ተማሪ ነበርክ? ያኔ ቢሆንስ ሰዎችን ታዝናና ነበር? ትምህርት ላይ ደደብ ነበርኩ። ከ1 እስከ 12 ተምሬያለሁ። 12 ተምረሃል? ትምህርት ቤት ኢንትራንስ ስንት ነው ያመጣሁት? 161 ነው ያመጣሁት። ሰምታችኋል? እኔ ራሱ አላመጣሁም። ችግሩ ስንት ነው? 161 ወጣላ። በ8ም ቢሆን ሳይገባ ነው ብርሃኑ ነጋ ሳይገባ ነበር። አላይ የብሬ ጊዜ ነበር። ባህር በዚህ አጋጣሚ ባህር እስከ 12 ተምሯል። አውቅ ያለበት ጥያቄያችን ስለ መጀመሪያው ስልክ። ለመጀመሪያ ጊዜ ስልክ በእጅ የገባው መቼ ነው? አንድ ቀን መላው ኢትዮጵያ ወይንም 200,000 ሰው ያውቀኛል ብለህ አስበህ ታውቃለህ? አላሰብኩም ወላሂ። እሺ መጀመሪያ ያስከው ስልክ መቼ ነበር? አላስታውስም። ቆየ ወላሂ ቆየ፣ አላስታውስም። በድንገት እንደዚህ ታውቃለህ ብለህ ማሰብ አታውቅም? በድንገት ነው። ድንገት ነው። ለፍቼበት ነው። የምን ድንገት ነው? ለፍቼበት ነው። አይ ስልክ ምን አላውቀውም አልክ። ስንት መቼ እንደሆነ አላስታውስም፣ ግን ቲክቶክ ለፍቼበት ነው 200,000 የደረስኩት። ብዙም ባለፈ። በዚህም አጋጣሚ አንዴ እንደተዘጋብህ አስታውሳለሁ። 100,000 ምናምን የገባ ቲክቶክ ተዘግቶብህ ነበር። ተዘግቷል ነው። እዛ ሁለተኛ ቲክቶክ አካውንትህ ነው? ይሄ ሁለተኛ ነው። አንድ አመት ሞላ በቃ። በአንድ አመት 200,000 በጣም ነው የሚገርመው። ያው ስክሪኑ ላይ ሳይቻችኋለሁ። የአሁኑ አካውንት ከ215,000 በላይ 16,000 በላይ አሁን 16,000 በላይ ፎሎወር ማምጣት የቻለ ነው በአንድ አመት። ስለዚህ ኮንሲስታንሲ ዘኪ የሚባለው እውነት ነው። ምን ማለት ነው? ኮንሲስታንሲ ዘኪ ማለት ቀጣይነት። አንድ ሰው ቀጣይነት መኖር አለበት። ኮንሲስታንሲ ዘኪ ማለት እንደዚህ ነው። ኮንሲስታንስ ቀጣይነት ነው። እንደዚህ ነው። ባህር ቲክቶክ ላይ ከመታወቅህ በፊት ምን ላይ ነበርክ? የታወቁት? ከቲክቶክ መታወቅህ በፊት ምን ላይ ነበርክ? እንዴት ነው? ኖርማል ነው። አሁን ቲክቶክ በስራም በዛ የምትሰራው አሁን የአዲስ ላይፍ ነው። ከዛ በፊት ከቲክቶክ በፊት ስራ ቢፎር ኢንተርኔት እንደሚባለው ማለት ነው። ስራ አልነበረኝም። ደረሳ ነበር አይደለም? ደረሳም አልነበርኩም ባክ። ወላሂ ከቲክቶክ ምን ነበር? ከቲክቶክ በፊት በቃ ኖርማል ነበር። ኖርማል ሰው። አምስተኛው ጥያቄ ላይ የተንኮባለን ደርሰናል። ባህር ለአንተ ስኬት ማለት ምን ማለት ነው? ስኬት ማለት ምን ማለት ነው? የት ነው ያመጣው እንደዚህ አይነት ጥያቄዎችን? ያው የፎሎወሮች እነሱ ጠይቅልን ብሎ ነው እንጂ ከራሴ የፈጠርኩትን ማንንም ጥያቄ አለኝ። እና ባህር ዝለለው ስኬት አንተ ማለት ነው? ዝለለው ወላሂ ምን ልበልሽ? ስኬት ማለት አሁን
200,000 ፎሎ ላይ መድረስም ስኬት ነው። ሀረር ወጥተህ አዲስ አበባ መግባትም ስኬት ነው። በቃ ወጥቶ ማሳካዋ በቃ ስኬት ማለት ይሄ ነው። አሁን አንተ ስኬታማ ነኝ ብለህ ታስባለህ? አልሐምዱሊላህ። እሺ አሁን ደግሞ ወደ አዝናኝ ጥያቄዎች ነው የምንሄደው። ያው ማሰብ አያስፈልግም፣ ስጠይቅ መመለስ ነው። ለመጀመሪያ ጊዜ ቪዲዮ በሰፊው ተሰራጭቶ ስልክህ በኖቲፊኬሽን ሲጨናነቅ የነበረክ ስሜት ምን ነበር? የት ነበር? ሀርጌሳ ላይ ዳዋ እያለን የሆነ ቪዲዮ ላይ አሪፍ ነበር የታየው። ሀርጌሳ እያለህ ማለት ነው? ለመጀመሪያ ጊዜ ቫይራል የወጣው ይመስለኛል። እሱ ነው ማስታወስ። አሪፍ ነው፣ ዳዋ ላይ በመሆኑ አሪፍ ነው። ከቲክቶክ ተከታዮችህ በጣም የገረመህ ኮሜንት? ወሰጀት ቢላሂ ቢሊስ። እንዴት ማለት? እዛው ሀርጌሳ ላይ እያለን ሰው እየሰገደ ስጁድ ላይ እያለ ቪዲዮ አንስቼ እኔ እየቆምኩኝ ለቀኩ። ወሰጀት ቢላሂ ቢሊስ። አንተ የሰገድክ አልነበርማ? ወሰጀት ቢላሂ ቢሊስ። የሚገርም አጋጣሚ ነው። በዚህ እያያዛችሁ እስከዛሬ ስንት ሰው ብሎክ አድርገሃል? አላውቅም፣ ብዙ ነው። ካሜራማን ራሱ ብሎክ ተደርጓል። ወላሂ ተደርገሃል? እኔም ተደርጌያለሁ፣ ግን አንተም ተደርገሃል። ለአንድ ወር ነው ተነስቶልናል። መብታችን ይከበር እንጂ። ሀረር ላይ ታዋቂ ምግቦች አሉ። ለምሳሌ ፈጢራ ነው። ለምሳሌ ሁልበት ወይም ሩዝ ተሰጥቶ አንዱን ምረጥ ብትባል ምን ትመርጣለህ? ሩዝ። ወላሂ ሩዝ። የሀረር ልጆች ምን ታስባላችሁ? እኔ አሁን በበኩሌ ሁልበት ነው የምመርጠው። የለመድከውና አንተ አሁን ሩዝ ነው የለመድኩት ማለት ሁልበት አትበላም? እበላለሁ ግን አንፈልግም። ብትመርጠው ግን ስፔሻሊ አንተ ምግብ ሩዝ ነው። አሪፍ ነው። እሺ ባህር ቲክቶክ ላይ ቃለ ሻዕር ትላለህ። አሪፍ ግጥሞችን ነው የምታቀርበው። ለተከታዮች እስካሁን ያልተጠቀምክበት ግን በጣም የምትወደው አንድ አባባል ካለ ንገረን እስቲ። በዚህ ቪዲዮ ከዛሬ ያላልከው በጣም የምትወደው? إني أغار فليت الناس ما خلقوا أو ليتهم خلقوا بغير أجفاني إن لم يروا بك صوت منك يسارهم يا ليتهم خلقوا بغير آذان ማለት ነው ነገር ታውቁ ካላችሁ ኮሜንት ላይ ወዬ ወዬ በሉን። ይሄም እንደቀደመው የሚመሳሰል ጥያቄ ነው። ቲክቶክ ባይኖር የት ትኖር ነበር? እዚህ ሀረር። ቲክቶክ ባይኖር ማለት ነው ይመስለኛል ሀረር ነው። አዲስ አበባ መተሄድ ማለት ነው። ቲክቶክ በጣም ፈጣሪ መሆኑን እያወቅን ነው። አጭር ጥያቄ፣ መኪና ወይንም ፈረስ? መኪና ወይም ፈረስ? መኪና። ወላሂ ፈረስ ሱና አይደለም ማለት መኪና ሱና ነው እኮ። ሱና ነው? አዎ መኪና በእንትን ከሆነ ሱና ነው። ምን ትላላችሁ በዚህ? ሱና ነው መኪና አይደለም? አዎ። ስለዚህ ከመኪናና ከፈረስ መኪና መቆጣት ወይ መሳቅ? መሳቅ ታስታውቃለህ። ሀረር ወይም አዲስ አበባ? አዲስ አበባ። ለምን? ሀረር ናገባኝ። ወላሂ ትክክል ነህ? ትክክለኛ ነህ? ወላሂ አይ ጊዜ ደስ አስብበት። ኒውዮርክ ከሆነ ጊዜ አስብበት። ሀረር አዲስ አበባ? አዲስ አበባ። እንደፈለገ ቢልም ሀረር ነው የምለው። ሄዳ ላይ ለዛ ነው ሄጃለሁ። መቼ? አንድ ሳምንት ካሜራማን አንድ ሳምንት ሄደናል። አዲስ አበባ አይደለም። አዲስ አበባ አይደለም። የት ነው? ሊዲም ትሄዳችሁ ቆየፈጨኛ ሊሆን ይችላል። አንተ ያታለልከን አዲስ አበባ ብለን የመጣነህ አንተ ነህ። ባህር አሪፍ ጊዜ አብረን ነበረን። ብዙ አዝናኝ ጥያቄዎችን ያው ብዙ ሰዓት ቢኖርም ብዙ ጥያቄ ጠይቀህ ነበር። ከመሰናበታችን በፊት እስቲ በቲክቶክ የምትታወቅበትን ቃለ ሻዕር ወይም የደስታ መግለጫ እስቲ በደል። إذا استحسنتموني فجزيتم خيرا وإن ساء ظنونكم فلا أبالي. የደስታ መግለጫ أنا طين جبلت على الخطايا ولست البدر كي ترجع اكتمالي. አይስማማን አሰላማት የደስታ መግለጫ ቀደስ የሚል ምን እስቲ አንተ ንገረኝ። ቀደስ የሚያስበላው አለ። አሁን ሸዕር ራሱ የፍቅር ይለያያል፣ የዘመቻ ጊዜ፣ የሐርብ ጊዜ ይለያያል። ዘዴው ትክክል አይደለም። ከዶክተሩ አላውቅም ብዙ ግን የደስታ እስቲ
የምን ደስታ? ስለ ደስታ ሸሩን አኒል ፈራህ የለም ማን አላስታውስም። እቺን ቆጣታለ ቆይ የሳራ ስለነበረን ቆይታ በጣም እናመሰግናለን። ለወጣቶቹ የምታስተላልፈው መልእክት ካለ እደው ልስጥ። በኔ በኩል ጨርሻለሁ። አሁን ወደ ባህር ቲክቶክ በእስላሚክ ኮንተንት ጀምሮ መሰለም